ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ሰላም ነው? ሰላማችሁ ብዙ ይበልልኝ ባላችሁበት። ውዶቼ፣ ማሮቼ፣ ፍቅሮቼ እህታችሁ ነኝ። ደስ ላይ ያለው አበረታቱኝ። ሰብስክራይብ፣ ላይክ፣ ኮሜንት ጻፉልኝ እና እኔም ዳይ ወደ ስራ በዩቲዩብ ልምድ ማለት ነውና ቪዲዮ ሰብስክራይብ እየጨመረ አይደለም ባለበት ነው። ፕሊዝ ሰብስክራይብ አድርጉ። ዛሬ የመጣሁበት በሁለት ጉዳይ ነው። አንደኛ እመቤቴ ቅድስት አርሴማ ማስተር አብነትን ትማርልን፣ ምህረቱን ታወርድልን። እንግዲህ ከዚህ በላይ ምንም አይባልም። እሷ ተማረው እንግዲህ አዲስ ነገር እየሰማን ነው። አሁንም በቃ ተሽሎ ድኖ በአዲሱ መልክ እንዲመጣልን ነው የምንፈልገው እና ወንድማችን በጣም የብዙ እናቶች የደሃ እናቶች የሚያስተዳድር ነው እና እንደው ሙስሊም ክርስቲያን በጸሎት እናስበው ሁላችንም ባለንበት እና እግዚአብሔር አምላክም ይማረው። የሚያምነው አምላክ ይማረው። እንግዲህ ምንም ማድረግ አይቻልም። በዛ ነው የሚባለው። ሌላው ደግሞ በጣም የሚገርመው ነገር ማለት ነው እኔ ነኝ የተሸወድኩት ወይስ ነገሩ እንዴት ነው እስከማለት ነው የደረስኩት። በነገራችን ያ ምንድነው ላይክ ምንድነው አላውቅም። በነ አብርሽና በነ ያው እንግዲህ አዲስ ነገር የለም። ይሄ ነው እነሱ የሚፈጥሩት ነገር ነውና ብቻ ይከብዳል። እውነት እያታለሉ ነው በዚህ ልክ የሚሄዱት ማለት ድራማ ነው እንዳንል ትልልቅ ሰው እየገቡ ነው። ትልልቅ ሰው ደግሞ እኔ ይዋሻል ብዬ አላስብም። የእውነቴን ነው የምላችሁ። ትልልቅ ሰው ይዋሻል ብዬ በታሪክ አልገመትኩምም አልገምትም። የእውነቴን ነው የምላችሁ። ምክንያቱም ድራማ ቢሆንም ያኔ በዚህ ልክ በጣም ይከብዳል። የእውነቴን ነው የምላችሁ እና በቃችሁ ይብቃችሁ። ለእኛም አዳዲስ ርዕስ አምጡልን። እኛም አዲስ ሸቃዮች አዳዲስ ርዕስ ነው የምንፈልገው እና አዲስ ርዕስ ይዛችሁ ደግሞ የሆነ ፓርት ደስ አለኝ። የሩታ የምታደርገው ነገር ደስ አለኝ የሆነ ፓርቷ ላይ ምናምን ማለት ነው። ግን በእርግጠኝነት ለበቀል ነው ማለት ልጅቷን ማለት ልጅቷን ልትበቀላት ነው ማለት ምን ያህል እንዴት እንደሚያምና እኔ እንዴት እንደተቃጠለ ይሁ ለማለት ያህል ይመስለኛል የመጣችባት ማለት ነው። እና ደግሞ ረንቃ አብርሃም ንቃ። በዚህ አጋጣሚ ተጠቅመ ላፍ በል ገባበት። በዚህ አጋጣሚ እቺን አጋጣሚ ካልተጠቀምክ በቃ አለቀል እንዴ። ያኔ ሲለምን ታስሮ ከወጣ በኋላ ፈጣሪ ወቀው መታሰር አለመታሰሩን ግን ታስሮ ከወጣ በኋላ በቃ ተይውና እንታረቅ ምናምን ሲላት አልነበር እንዴ? አሁን ደግሞ በተራዋ ስትመጣ እንደዚህ የሚሆነው ኮንፊውዝ ዶናል ወልክ ፈዟል እኮ በጎኑ እንዲህ ብሎ ወይኔ መድኃኒዓለም ክርስቶስ ብቻ በጣም ያስፈራል። በዚህ ልክ ያስፈራል። ኦልሬዲ እኮ አመት ሆኖታል አይደል እንዴ? አመት ሲሆን እኮ ነገሮች ያስጠላሉ። እና ደግሞ ሰው ይሰላቻል ብሎ አያስቡም እንዴ? ይሰላቻል እኮ ሰው። እኛ ይሰላቻለን። ክንብon መተን ስናይ አዲስ ነገር ማየት ነው የምንፈልገው። አዲስ ነገር በቃ ዋው ብለን የምናየው ነገር እንጂ ተደጋጋሚ ሲሆን ያስጠላል። እና ንቃ አብርሃም ተኝታ ንቃ። በሬው ሲፈዝ ነው የታረደው። ስለዚህ አንተም እንደ በሬው እንዳትሆን ንቃ። ይህ ተጣርቶ በዚህ አጋጣሚ ደግሞ ላስታውሳችሁ ብዬ ነው። ያው አብርሃምም ሩታም ክርስትናውን ረሳችሁ እንዴ? ወር እኮ አልፎታል። ነው አይነሳም ክርስትና አረስታችኋል። ክርስትና አስነሱ። ምን ነው ቤተሰብ ዝም ማለት የክርስትናውን ነገር ከምንም በላይ ከጭቅጭቅም ከምንም ክርስትና ይበልጣል።
ተገረዘ አይደል እንዴ? ለግርዛቱ ፈጥናችሁ ሄዳችሁ አስገረዛችሁ። ክርስትናውስ ወር እኮ አልፎታል። ወንድ ልጅ እኮ 1 ወር ከ10 ቀን ነው አይደል እንዴ? ስለዚህ ረስታችኋል። ላስታውሳችሁ ብዬ ነው በነገራችን ላይ ከረሳችሁ ማለት ነው። ብር ዶላር ላይ ሲሯሯጡ እኮ በቃ የልጁን ክርስትናውንም እረሱ ጋይስ። እና ይመቻችሁ። ለማንኛውም የምታደርጉት ነገር እኛን እያታለላችሁ እንደዚህ ሸቅሉ እኮ አገኙ፣ ደስ ይላል። እናንተ ማለት እኛንም ያስደስተናል። ግን እኛን አታለላችሁ እንዴ! ጅሎንን እኮ እኛ በጣም ጅሎንን ጋይስ። ስለዚህ ይቅርባችሁ። አሁን ወደ ገደለው እየገባችሁ ነው መሰለኝ። እግዚአብሔር ይመስገን። ሌላው ደግሞ እቺ ማናት አትሽለጥለጥ እስቲ ሄሜላ ሪቤስ ቅሌታ ውራዳ ብርም ቢሆን በዚህ ልክ ተዋርጄ ኧረ በአናቱ ይተከል ማርያምን እንዴ ምንሽ ነው? በኢየሱስ ስም ልጁ እኮ ሚስቱ ናት። ሚስቱ ይወዳታል እኮ እንዲሁ በማየት እኮ እንትን ማለት ትችያለሽ፣ መገመት ትችያለሽ። ሚስቱ ናት፣ ይወዳታል ብለሽ አትሽለጥለጪ። የቡታጅራ ወንዶች ምን እንደገባባችሁ አላውቅም፣ ምን እንደሆናችሁ አላውቅም። ገንዘቡ ባናት ሲመጣ አሰከራችሁ እንዴ ፈጣሪ። እና ለማንኛውም እግዚአብሔር አምላክ ልቦና ይስጣችሁ። ቅድም ተናግሬያለሁ፣ እንዳትረሱ ክርስትናውን። እረስታችኋል እንጂ ምሽ እንዳትረሱ እረስታችኋል ክርስትናውን። ክርስትና አስነሱ። አንገታችሁ ላይ ክር አለ፣ ክር ይዛችኋል። ልጃችሁን ለምንድን ነው ክርስትና ማታስነሱ? ልጃችሁ እኮ እንዴ ክርስቲያን አይደል ነው? ሌላ እምነት ተከታይ ነው? እስቲ ንገሩ። እንግዲህ እኔ በበኩሌ ያው ክርስቲያን እንደሆናችሁ ነው የማውቀውና ክርስትና አስነሱ። ከጭቅጭቁ ምንም ይደርሳል። ሄዳችሁ እኮ አስነስታችሁ መታችሁ መጨቃጨቅ ትችላላችሁ። ኤኒዌይስ እንግዲህ የራሴን እንትን ነው እየነገርኳችሁ ያለው፣ ስሜቴ እየነገርኳችሁ ነው ያለሁት። እና እንግዲህ ፈጣሪ አምላክ ልቦና ይስጣችሁ በድጋሚ። ግን እኔ ሰብስክራይብ አድርጉ፣ ችግር የለም። ሰብስክራይብ፣ ሼር፣ ኮሜንት ጻፉ፣ የምትፈልጉትን ጻፉ ጋይስ። እና አላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ አሁንም በድጋሚ የምለምናችሁ ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ እንዳይለያችሁ። እኔ እኮ በጣም የሚገባኝ ልጅ ነኝ። የእውነቴን ነው የምላችሁ። ምን አለበት ሰብስክራይብ፣ ምን አለበት ላይክ። በእርግጥ የምለቀው ቪዲዮ ያን ያህል ዋው የሚያስብል ባይሆንም ካለሁበት አካባቢ ነው፣ ካለሁበት ነገር ነው። እንደዚህ እንደ ኢትዮጵያ ሆኖ የትም እዛም ዞሮ ስለማይመች ነው እንጂ ኢትዮጵያ ስገባ ደግሞ በደንብ እሰራለሁ። ምርጥ እና ውዶቼ ማሮቼ ፕሊዝ ሰብስክራይብ አድርጉኝ እሺ። እንደምወዳችሁ በጣም ታውቃላችሁ፣ እናንተም ትወዱኛላችሁ። ግን መውደዳችሁ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ግለጹ። ምርጦች ወዳችኋለሁ። እግዚአብሔር አምላክ እንግዲህ ቀጣይ ሳምንት በሰላም ያገናኘን። በሳምንት እንሰራለን እንደ እግዚአብሔር ፍቃድ። እንደዚች አይነት ፈታም ስለሆነች እያረኩ አመጣላችኋለሁ። ስለዚህ እግዚአብሔር አምላክ አሁንም በድጋሚ በሰላም ያገናኘን። እወዳችኋለሁ። ኢትዮጵያ ለዘላለም ትኑር።